እንደው ካልታሰረች ይህች አሮጊት የእውነት ነው የምልህ፣ በጣም አዝናለሁ። እግዚአብሔርን ነው የምልህ፣ በጣም ነው የማዝነው። እንደዚህ አይነት ከማዳም ቅመሞች ይሄ ሁሉ ዝርፊያ ወደ 20 ሚሊዮን ብር። ይሄ እንደውም የተጠቀሰው ሽብ ነው፣ ገና 20 ሚሊዮን ነው። እንደው አሁን ደግሞ ስንት ሊቀጥል ነው? እንደው እስቲ ታምራ ክፈት እናሳየን። እግዚአብሔርን በደንብ ደግሞ ትዘርፋለች። እመቤቴን እኔ እርግጠኛ ነኝ። አንድ ቆይ አሁን እኮ ምን አለ መሰለ ነገሩ እንዴት መሰለ የህገ ወጥ ዝውውር ተብሎ እነዛ ዲፖርት ከተደረጉ ለምን እሷ ላይ እርምጃ አልተወሰደባትም? ሚዲያ አሁን መች ይቀራል? አሁን እናጫጫዋለና ናፒ ላይ ስንት ታግለናል እኮ የታወቀ ነው። እዚህ ላይ እርምጃ ካልተወሰደ ደግሞ የተበሉ ሰዎች እዛ ሄደው የዱባይ አምባሳደር ከኢትዮጵያ ሄደው እዛ አምባሳደር የሆኑትን እነሱ መክሰስ ነው። ቀላል እኮ ነው። ምክንያቱም ስለዚህ አሁን ይህን ሀቅ ተባባሪና ተባባሪ እንደሆኑ እሱን ነው የምልህ። ካልታዝ የሆነ ነገር ካልተፈጠረ ከእሷ ጋር እንደምትዘርፉ እያሳያችሁ ነው። ተባባሪ ሁናችሁ ከእሷ ጋር እንደምትዘርፉ። ሰላማዊ ሰልፍ ቢወጡ እኮ አንድ መንደር ይሞላሉ። ጆክ የእውነት ነው የምልህ። የተዘረፉ ጋይስ ታፕታፕ የለም እንዲህ ታፕታፕ የለም ታፕታፕ የለም። ታፕታፕ እየተደረገ አንድ ጊዜ ታፕታፕ አድርጉ። ኮፒሊንክ ታፕ አየር ላይ 150 ሺህ አድርገቡት። ታፕታፑን 1100 ሰው አለ። ሼር አድርጉት፣ ሪፖስት አድርጉት። ላይቡን የቀስት ምልክቱን እየነካችሁ ሪፖስት አድርጉት። የቀስት ምልክቱን እየነካችሁ አሁን ክፈትና ካሜራውን እውነት እንደሆነ ካሜራውን ከፍተ እንድታሳይ ነው የምፈልገው። ቢኤስ ሰላም፣ እንዴት ናቸው? ሰላም ነው ጀካ? ሰላም ነው። ኦኬ፣ አንቺም ስትጽፊ ስላየሁሽ ነው መስፍን ጋር ያስገባሁሽ። ያው ታበይ ስለሆንኩ ነው። ኦኬ፣ የግሩፑን አሁን አስተካክለው ካሜራህን ብራዘር። ብራይትነሱን እንትን በለው እስኪ የስልክህን ይሄ ያዝከውን ስልክህን አስተካክለው። ብራይትነስ ስጠው። ሚዩት ነህ መስፍን፣ ሚዩት ነህ። ካሜራውን ወደ ጀርባ ዙሮ ብራዘር፣ ካሜራውን ወደ ጀርባ ዙሮውና ይሄ ካሜራውን እንትኑን መሬት ላይ አስቀምጠ እንደዚህ እየሳብ ካሳየን ትንሽ ላይ ትጨምርበት ስልክን። በቃ ጆካ ይታያል። ይሄ አሪፍ ነው። በቃ ሳብ መልሰው ወደ ላይ ትንሽ መልሰው። ከአንድ ቁጥር አለ ጠጋ። ይኸው እኔ ውሸት ያላችሁን ያነበብኩላችሁ እዩ። ይሄ የተበሉ እነዚህ በአጠቃላይ በግሩፕ ተሰባስበው ያሉ ልጅ ወደ ላይ ሳበው። ወደ ላይ ሳብ። በቃ 41 ደርሷል። ይሄን ያነበብኩላችሁ ይሄ ነው። የመባ ሳይጨመር 27,000 ድርሃሙ የመባ ሳይጨመር መባ ማለት አንብበው። በቃ አንተ አንብበው። ከላይ ከሉባባ ጀምርና ከመጀመሪያ አንብብላቸው። ደምር፣ እየደመራችሁ ከታች አላችሁ። የመባ 27,000 ድርሃም አለ። የእርጉዟ 580 ሺህ ብር አለ። ያች ራሷን አጠፋለሁ ያለች እዚህ ግሩፕ የሉም ሶስቱ 460 ሺህ ብር። ይሄንን ከዚህ ውጭ እናደርግና ከዛ ወደ ድምር እንሄዳለን። ሄድ አንብበው መስፍኔ ለአንብበው። እሺ የማርያም 8,000 ድርሃም ሉባባን አለፍካታ። ከላይ መጀመሪያ አንደኛዋን የመጀመሪያ ኦኬ፣ ይቅርታ። ሉባባ በድርሃም 7,500 በኢትዮጵያ 130 ሺህ ብር። ቀጥል። ሁለተኛ የማርያም 8,000 ድርሃም። እሺ። ሶስተኛ ጀማሌ ሱፍ በኢትዮጵያ 438 ሺህ ብር። ቀጥል። ቦሰና 8,000 ድርሃም። እሺ። ቴምር 2,860 ድርሃም። እሺ። ኢክራም በኢትዮጵያ 480 ሺህ ብር።
ሂድ። ተዲላ 4900 ድርሃም በኢትዮጵያ 96000 ብር። ኦኬ ዳዬ በኢትዮጵያ 100,000 ብር። ይሰማል? ይሰማል። ቀጥል። ሪከርድ ስለሚደረግ እሺ። አብጊያ በኢትዮጵያ 160,000 ብር። ጌትዬ 870 ድርሃም። ሱሱ በኢትዮጵያ 350,000 ብር። ጉድሎፍ 8,000 ድርሃም። እሙ አይመን 10,000 ድርሃም። እሙ ረያን በኢትዮጵያ 450,000 ብር። ጻርቃን 4500 ድርሃም። ረዱ በኢትዮጵያ 180,000 ብር። ጀሰስ በኢትዮ 180,000 ብር። መስከረም በኢትዮጵያ 100,000 ብር። እሺ ሰላም 4,000 ድርሃም። ኢማን በኢትዮጵያ 400,000 ብር። ፋጡማ በኢትዮጵያ 400,000 ብር። ፎዚ በኢትዮጵያ 450,000 ብር። አብነት በኢትዮጵያ 150,000 ብር። ተወደኝ የለ የሚል በኢትዮጵያ 350,000 ብር። እሺ ፍሬ በኢትዮ 320,000 ብር። ሀያት በኢትዮ 350,000 ብር። ትዕግስት በኢትዮ 200,000 ብር። እሺ ቃቂ በኢትዮ 160,000 ብር። እሺ ካማ 3,000 ድርሃም። የመካና ሰላሟ በኢትዮጵያ 350,000 ብር። ሰዓዳ 2,400 ድርሃም እና ፓስፖርት። እሺ ማናው ሙሉይት በኢትዮጵያ 180,000። ወለተ ስላሴ 4,500 ድርሃም። ሙሉዬ በኢትዮጵያ 150,000። ሶፊያ 10,000 ድርሃም። ፋሲካ በኢትዮጵያ 180,000 ብር። ሃይማኖት በኢትዮጵያ 150,000 ብር። ወርቅነሽ 8,000 ድርሃም። መስፍን 480,000 ብር። ብላክ ላይፍ 470,000 ብር። ድምር የለውም። ከላይ ድምር የለውም። ይሄ ድምሩ አንድ ቀን ይፈጃል። እንግዲህ ወገን የመባ 30 ምናምን አይገባም። ጆካ ያልፋል። የመባ 27,000 ድርሃም እዚህ ላይ የምደምረው ደረሰኝ። አንድ ጊዜ የሞከርኩኝ 20 ምናምን ሚሊዮን ብር ስደርስ ትችዋለሁኝ። ጆካ የመባ ተናግሬ ልውጣ አንድ ጊዜ። እሺ ልሰጥህ ነው። የመባ 27,000 ድርሃም ደረሰኙ አለኝ። እኔ ነኝ ያሰጠኋት፣ እኔ ነኝ ያቀባበልኳት። ልጅቷን እንዳትናገር አድርጋ ፓስፖርቷን ቀምታ አስፈርማታለች። መናገርም አትችልም በአሁኑ ሰዓት ላይ። የእርጉዟ ልጅ ነብሰ ጡር አሁን 580,000 ብር። እችኛይቱ ራሴን አጠፋለሁ ብላ የምትገለገለው ልጅ አሁን የእሷ 460,000 ብር። የሶስቱ እዚህ መዝገብ ውስጥ የሌለ ያ የዱባይ ኤምባሲ ቀጥል። ያው ሀሳብ ነው ተናግሬ የምወጣው። እነዚህ ልጆች አማራዎች ናቸው። ከስም ዝርዝራቸው እንኳን ስታየው አማራዎች ናቸው። በብዛት የኛ ጦርነት ላይ ስለሆነ ስደት የሚወጣ የኛ ነው እና አብዛኛው ደግሞ እህቶቻቸውን ከጦርነት ለማሸሽ ካለው ሁኔታ አንጻር እንደምታውቀው የሚደፈረው መከላከያ በጣም ብዙ ነው። እየታፈሰ የሚሄደው ወጣት ወንዶች ብዙ ነው። ከሱም አንጻር አብዛኛዎቹ ደግሞ ከስማቸውን ከምታየው ወሎ አካባቢ የመጡ እህቶቻችን ናቸው። ከስደቱም አንጻር በተለይ አረብ ሀገር ላይ የሚያዘወትሩት እነሱም ከመሆናቸውም አንጻር አሁን ምን ልፈልጌ ነው፣ እንደ አማራ ይሄን ሁሉ የመጣ የሄደው እየዘረፈው ማንም ባለ ይህ የሚል የለም። ከዚህ ቀደም የተህገወጥ ናቸው በምናምን ናቸው ተብሎ መስፍኔ ጠይቃቸው። ገስት ላይ ያሉትን ከየት ናቸው በልና ጠይቃቸው። ዋሴ አንድ ጊዜ ለአንተ ለመሄድ እንዲመች በደንብ አድርገህ እንድትሄድበት። መስፍን እኔ ላውራ። አንቺ ከየት ነሽ? እኔ ከወሎ ነው። ሁሉም ወሎዬዎች ናቸው። ግሩፕ ላይ ያለ ነው ማለት ነው። በሞላ ሁሉም። እኔ ከስልጤ ነኝ። ከስልጤ ነሽ? ቶሮ ችግር የለም። ምን ለማለት ሰሜን ጎንደር፣ አማራ ክልል ሁሉም እናት አማራዎች ናቸው። ሁሉም እንዲዛ ነው ብዬ ነው የማስበው። ሁሉም እንዲዛ ነው። ግሩፕ ላይ ያለ ነው። ሁሉ ነገር ለበጎ ነው። ጎጃሜ ነች። ጎጃሜ አማራ ክልል። ቀጥል። መስፍን ከደሴ ነው አውቃለሁ። ችግር የለውም። ቀጥል ዋሴ ሂድበት። እና ሁሉም አማራዎች ናቸው። እና ይቺ ሰው ይህንን አብዛኛዎቹ እንደምትለው ከጦርነት ለመሸሽም እህቶቻቸው ከመከላከያ እየተደፈረ
ከዛ ለማሸሽ መከላከያ ደግሞ እንደምታውቀው በየመንገዱ ያገኛቸውን በሙሉ እየዘረፈ ለሚኒሻነት ለመከላከያ እንትን እያላቸው ነው። ከዛ ለማሸሽ እኔ ጥሩ ሰው ነኝ የሚል ይህ ሚዲያ ላይ በታዋቂ ሰዎች ታጅባ በጥሩ ሰውነት ገንዘባቸው ተበልቷል። ገንዘባቸውን ከበላች በኋላ ደግሞ የበደል ፌመስ የሚባሉ ሰዎችን ይጠይቋቸዋል። እነዛ ሄደው ለነዛ ሰዎች ጉዳያቸውን ይናገሩብኛል ብላ የምታስባቸውን ሰዎች በጊፍት በውስጥ ገንዘብ በመስጠት ለነ መብረቁ የሚባል አለ አንድ ወስፊያታም፣ አሁን ለነሱ ገንዘብ እየሰጠች ነው በውስጥ ጉዳዩ እየተሰጠቻቸው ነው። ምንም ማድረግ አይቻልም ብሎ እሱ ዳኛ ሆኖ ማለት ነው። ሀቢባ የምትባል ሰው ጊፍት እየሰጠች በውስጥ ገና ጉዳያቸውን ሄደው ይናገሩብኛል ብላ የምትናገረውን ሰዎች በሙሉ እየሄደች ጊፍት ትሰጣለች። በአካውንት ገንዘብ ትልካለች። እና እሱ ብቻ አይደለም እነ ሀፒ ዲፖርት ተደርገዋል። ይሄ ሁሉ ስም ዝርዝር ከሳሹ ነው ቀርበው ገንዘባቸውን ለምን እቺ ሴት ዲፖርት አልተደረገ? ሂድበት እና ኤምባሲው ገንዘባቸውን ሂዶ እና ሀቢባ ጋር እነዚህ ልጆች ገንዘባችን ተበላ ብለው ሂዶ ሀቢባ አንድ ግለሰብ ባሌ እንደዚህ ብሎኝ እንደዚህ ብሎኝ ብላ የሚሉትን ሰዎች አፍንጫውን እያያዙ ገንዘብ ክፈል እንትበል ስም እያስጠፉ ብዙ ነገር ያደርጋሉ። ይቺ ሴት ግን የዚህ ሁሉ ህዝብ ገንዘብ ከ25 ሚሊዮን ብር በላይ ገንዘብ ይዛ ጥሩ ሰው ናት። ምክንያቱም ለእነሱ እስከተሰጠ ድረስ ምን ማለት ፈልጌ ነው፣ መንግስት ነኝ የምትል አካል ኤምባሲ ያለ ህገ እንትነን ምናምን የምትሉ ሰዎች ይቺ ሰው ከፈለጉ ይክሰሱ ቀስ ብዬ እከፍላለሁ ነው የምትለው። እንደዛ ከሆነ በህገ ወጥ ደላላ በምናምን ያመጣቻቸው እከፍላችኋለሁ እያለች ነው። ይቺ ሰው እስካሁን ድረስ እነዚህ ልጆች አልተከፈሉም፣ የሚጠይቅም ህግም የለም። ቢያንስ እናንተ ካላችሁ በያላችሁበት በሀገር በገንዘብ የምንረዳችሁ ሰዎች ካላችሁ በገንዘብ እናግዛችኋለን፣ ሄዳችሁ መክሰስ ትችላላችሁ። እንደኔ እንደ አንድ አማራ ብሔርተኛ እህቶቻችን መሬት ላይ ከጦርነት ሸሽተው ወንድሞቻቸውን እህቶቻቸውን ለማሸሽ ሲሞክሩ ሌባ ደግሞ እንደዚህ አይነት ሲሰራ የሞት ነው። በጣም እጅግ ነው የሚያሳዝነው። ስለዚህ የምንችለው ሁሉ የምትችሉትን ሁሉ አድርጋችሁ እህቶቻችን ከጎናቸው ሆነን ማገዝ ያለብን መክሰስ ያለባቸው የገንዘብ እርዳታም ካለ እንደ አማራ ብሔርተኛ አግዘን መክሰስ ያለባቸው በያሉበት ሰብሰብ ብላችሁ የኢትዮጵያ ኤምባሲ ምንም ካላረገላችሁ ሌሎች ያገሩ ፖሊሶች ጋር የፖሊስ ጣቢያዎች ጋር በመሄድ አመልክቱ። እሱን ለማድረግ ደግሞ ሰብሰብ ብለን የምንችለውን እናግዛችኋለን ገንዘብ የሚያስፈልጋችሁ ከሆነ ለማለት ነው። ጆከር እናመሰግናለን። ቀጥል። ከሱ ምናምኑ ሳይሆን አሁን ዱባይ ላይ ህግ ወጥቷል። ሰው ዲፖርት እየተደረገ ነው። በፖለቲካም በምንም ባሽሙርን በተለያየ በኮመንት ራሱ ሂዶ በፌክ አካውንት መጻፍ፣ ሰው መሳደብ፣ ባሽሙርን መናገር አይቻልም። ከዚህ ህግ ጀምሮ ህጉን ያስወጣችው ወይዘሪት ሙኒት ናት። ዱባይ ያሉ በአጠቃላይ እንዳይከሷት። አሁን ይሄ ሁሉ ስም ዝርዝር ወጥቶ እኔና እሷ ያን ቀን እንደ ስምምነት ከሞከርንበት ቀን ጀምሮ ጸጥ ብዬ እየተመለከትኩ ነበር። ክስ ላይ ናት ብላችኋል። ለምን ዲፖርት አላደረጋችኋትም? ለምን አልታሰረችም? የመባ በአካውንት ብቻ 27,000 ድርሃም ደረሰኝ አለኝ። ደረሰኙን ቴሌግራም ላይ ማስቀመጥ እችላለሁ። ባለቤቷ ገንዘቤ ይመለስልኝ እያለች ነው። ለእሷም አልተሰጣትም። ለቀረማዋ ማስነሻ ምንም የተነሳላት ነገር የለም። በአጠቃላይ ሁሉም ነገር። ስለዚህ አሁን የኢትዮጵያ ህግ አውጥተናል አላችሁ። ለምን ለዱባይ መንግስት አስተላልፋችሁ እችን ሴት እናንተ ጋር እንደምሰራ እኔ ቃል በቃል ይኸው እዚህ ላይ ማሰማት ይችላሉ። እናንተ ጋር እንደምሰራ ስብሰባ እናንተ ጋር እንደምትሰበሰብ የደህንነት እንትን ስራ ውስጥ እንዲያስገባችኋት እየጠቆመች በሐሰት ሰው አምጥታ እንደምታስይዝላችሁ እኛን ወደ ፖለቲካ ውስጥ ያለን ሰዎችን አሳልፋ ትሰጠናለች። ወይም እዚህ አድራሻ አለ እዚህ በምጠላውን ሰው እየሰበሰበች እንዴት እንደምትሰጥ ያንን ነገር በደንብ ጠንቅቀን እናውቃለን። ስለዚህ እናንተም አብራችሁ ተባባሪ ሆናችሁ ነው። ትበላለህ። ይህ ሁሉ የሚያለቅሰውን ገንዘብ እኛ የህግ አካለን እንደዚህ ነን ካላችሁ ልታስመልሱ ይገባል። ካልሆነ ሚዲያውን እናጥለቀልቀዋል። አሁንም ዝም አንልም። ሌባ ናት፣
ጆካ አንድ አስተያየት ውስጥ ነው ከይቅርታ ጋር። እሺ ቆይ ይህንን ላሰማን አንድ ጊዜ። እሺ እሺ ኔትወርክ ካስወጣኝ መልስ እንግዲህ ይሄ አቶ ክቡር አምባሳደር ጀለሴ ንግግር ያደረጉት ነው። እሱ ነው። ከዛ ከእናንተ ጋር እንደምሰራ ደግሞ በይፋ ቁጭ ብለህ ስለምታዳምጠኝ በደንብ ቁጭ ብለህ ታዳምጠኛለህ። አውቃለሁ፣ መረጃ እንደምሰበስብ አውቃለሁኝ። የደህንነት ኃላፊዎችም አቶም በአጠቃላይ ሁላችሁም። እሺ የታለ ያ ቮይስ? እሱን አንድ ጊዜ ልፈልግ። ታፕታፕ አድርጉ ወይ ወገን፣ ዝም ብለህ ተሰብስበህ አትስማ። ታፕታፕ አድርጉ፣ ታፕታፕ አድርጉ፣ ታፕታፕ። በብዛት የኛ ልጆች ናቸው እዚህ ላይ የተበሉት፣ በአጠቃላይ የኛ ልጆች ናቸው። እንዴት መርዝ እንደመሆንብሽ አሳይሻለሁ። መርዝነት እንዴት እንደሆነ አንቺ ሰርቀሽ የሚያሰራች ነው። ደርሼ የማጠገባቸው አላውቅም። ኢቨን ሌፍት ብዬ ነው የወጣሁት ዋትሳፕ ግሩፕ። ምናልባት የምትነገር ከሰው ጋር ተምታትቼባቸው ከሆነ ጥሩ ፉል ስፔሻል ያ እንዳሱ እንደዚህ ምንም ብዬ ምን አለው? ለማን ነው የምነግረው? ለማን ነው ሂድና ነገር የምትይኝ? ይህን ሪከርድ እየፈለክ ነበር። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው ሂጅ የምነግረው? የተሰበሰብኩት ከእነሱ ጋር እሱ እናንተው ኬዝ በዚሁ ኬዝ ተጠያቸው እነሱን ተብዬ ሌላም አለኝ። ቆይ ቀስ ብዬ ፈላልጊው ቀስ ብዬ ወደ ላይ ሰብሰብ አድርጌ ፈልጌ ነው የማመጣው። አሁን ወገኖች በአጠቃላይ እዚህ ያላችሁ ገስት ላይ ያላችሁም እህት ወንድሞቼ የምናደርገው ምንድን ነው ካላችሁኝ፣ የምናደርገው ነገር ይሰማል። መስፍን አለህ ቤስ እሷ ያወራችባችሁን ሪከርድ በአጠቃላይ ዋትሳፕ ላይ ትልኩልኛላችሁ። አንተ መስፍን ልካልኛል። ሌሎቻችሁ አሁን ቮይሷን ትልካላችሁ አላችሁ አይደል? ይቅርታና ጆከር ማለት ነው። ይቅርታና ግሩፑን እንቀላቅለህ ያኔ ሁሉንም አንድ ጊዜ ለማየት እያንዳንዱ ሰው ከሚልክልህ አንድ ጊዜ ለማየት እኔ በየግላችሁ ቁጥራችሁን መስፍን ይሰጣችኋል። በየግላችሁ ያላችሁን የእኔን ቁጥር መስፍን ይሰጣችኋል። በየግል ያወራችባችሁን ገንዘብ የተቀባበላችሁበትን ሪከርድ ትልክ። ዋስ ቆይ አንድ ጊዜ ጠብቂናት፣ ሪከርዷን ትልካላችሁ። እሺ የነበራችሁን ልውውጥ ሪከርዷን ትልካላችሁ። ሌባን ሉባባ ማነሽ? ጆካ ታውቃታለህ? ሉባባ ማነሽ? እሺ ሉባባ ሚውትሽን አንሺ። አንዳንድ ቁጥር በተደጋጋሚ እየጻፍሽን ሉባባ ራስን አስገባው ጆካ። እሺ ለምንድን ነው ፎሎ የምመልስልሽ? ገንዘብ ተበልተሻል። እኔ ከግሩፕ ውስጥ አለሁኝ፣ ግን ሌሎች ካሉ እንድልክልህ ሳገኝ። ኦኬ
አውሪ ሉባባ ግሩፕ ውስጥ ከየት ነሽ አንቺ? ዱባይ ዱባይ አገሯ ዱባይ እኔ አረ መኖሪያ ሀገርሽ መኖሪያ ከኢትዮጵያ ወሎ የኔ እናቶች ምን አባቴ ላድርጋችሁ? እኔማ እናንተን ገንዘብ ካላስመለስኩ ሙቻት አለችኝ እስር ቤት ካላስገባው አንቺን እስር ቤት ካላስገባውኝ አንዳንድ ቁጥር የምጽፈው ማን ነው? ታፕታፕ እየተደረገ አይደለም። ሉባባ ቮይስ አለሽ ያወራችበት? እኔ ሙኒት ጋር አይደለሁም፣ ሌላ ነው። የኔ መሐመድ ይባላል። የኔ እሷ ጋር ምንም ነገር የለኝም። ሙኒት ጋር አንቺ መሐመድ ነው። የመሐመድ ሲደርስ እንጠራሻለን። እባክሽ ለጊዜው በክብር ዝቅ በየኔት ተዋት። ቆይ ተዋት። እሺ። በዚህ አጋጣሚ አብዱሰላም ይባል የሚስዋ ቅጥረኛ አለ አጃግሪዋ ለሁለተኛ ወገን ከሷ የተረፈው ለሱ ነው አሳልፋ የምትሰጠው። አብዱሰላም ይባላል። አብዱሰላም ሌላም ክስ ስላለበት እንመለስበታል። እሺ ቢኤስ አንተ ሪከርዷል ስለላከልኝ ችግር የለም። ሪከርድ ያለሽ የሷ ቮይስ? ኧረ ሪከርድ የሌለኝ የለም፣ ሁሉም ነገር አለኝ፣ መረጃ አለኝ። እሺ ዮሐና ሪከርድ ያለሽ የሷ? አዎ አለኝ። ሪከርዷን በዋትስአፕ ትልኪልኛለሽ። ሁሉም እሺ ሁሉም አለኝ ወይሷ ደረሰኝ ሁሉም አለኝ። አዎ ሪከርድም አለሽ፣ ድምጽ ማስረጃ ዋስ እሷና እኔ አንድ ላይ ያስገባ ነው ማለት ነው። የሁለት ሳምንት ልዩነት የሳምንት ልዩነት ነው። ጓደኛናት ማለት ነው። በቃ አላችሁ ሪከርድ ላይ ያስገባንላት። መስፍኔም ሪከርድ ያለው የእያንዳንዳችሁን ሪከርድ ላኩልኛል ዋትስአፕ ላይ። መስፍን ሚውት እና ስራ ላይ ነው። ቁጥሩ ልስጣቸው። በየግላቸው ቁጥሬን ትሰጣቸውና በየግላቸው ሪከርዷን ሁሉን ነገር ይልኩልኛል። ይቻላል። እሺ ስራ ሲሰራ በጥራት በሐሰት አይደለም። በውስጥ ማውራት በዋትስአፕ እሺ፣ በዋትስአፕ መስፍንን ሀይ ትሉታላችሁ። መስፍንን በግል ነው የምትሰጣቸው ቁጥሬን በየግል ስጣቸው። ለ41ዱም ሪከርድ እና ደረሰኙን በየግላቸው ራሳቸው ይላኩ። ከዛን ያንን ለማደርሰው አደርሳለሁ። እሺ በምስክር በመረጃ የ41ዱንም የዚህኛዋን ጋር ደርሶ ይችላል። ቴንኪው። ይሄ ነው በቃ። አሁን ይህን አጠናክረን ደግሞ ነገ በጊዜ እንመለስበታል። ነገ 10 ሰዓት ላይ ጠብቁ። ግን ስንት ሰው እንደላከ ቼክ አድርግ። 30 ምናምን ሰው ገዝት ልኳል። ገባ? ይሄ አሁን ጆከር ለዚህ ከፈጣሪ በታች እኛ ነን ያለን። ገባ? እኛ አንሰርክም የነዚህን ጌታ ነው የምላችሁ የነዚህ ምስኪን ወገኖቻችንን ደም ገባ ማስመለስ መፍትሄ ማግኘት አለባችሁ። እንደዚህ ተወርቶ መቅረት የለበትም። እነዚህ ምስኪን ልጆች አንድ አይሉ 50 ምናምን ሰው ተዘርፎ ገባ በጣም እንትን መባል አለበት። መፍትሄ ማግኘት አለበት። መፍትሄው የዱባይ መንግስት ዱባይ ያሉ የኢትዮጵያ ቆንጽላውም ይሁን አምባሳደር ማንም እንደዚህ አይነት መረጃ ያለ መረጃ ትፈልጋለህ ና ጠይቀኝ። ፋይል ደረሰ ትፈልጋለህ ና ጠይቀኝ። እና ሀፒ በህገወጥ ዝውውር ተብለው ከገቡ መጀመሪያ መግባት ያለበት ብሎክ ተደርጋ ገንዘባቸውን እንዲከፍል እሷ ናት። እቀጥልልሃለሁ። ሳራ ዳጣ ተባባሪ ናት አለችበት። ሰው አስገድለዋል ኢትዮጵያ። ያዝ እንግዲህ መረጃ ጆካ አንዴ ልተፍስ የአመት ከምናምኑን አንዴ ልተፍስ። የምር በጣም ብርር ብሎኛል ወላሂ። ማለት ከ25 እስከ 30 ቀን ነበር ያለችኝ ማለት ነው። ግን አመት ወላሂ አመት ከ3 ወር ነው ከ4 ወር አሁን ማለት ነው። ግን ወንድሜ በቃ እስካሁን ድረስ ቤተሰብ አያወሩኝም፣ ምንም አይሉኝም። በቃ ተቆራርጬ ነው ያለሁት። ለአረፋ ልገባ ነበር ዘንድሮ ማለት ነው። ግን በዚህ ብሬ መጣ። እንዴት ብዬ ልግባ? ምን እኔ ይዤ ልግባ? ለምን እኔ እናት ወላሂ በቃ በዚህ ብሬ መጣ ወላሂ።
እሱም እዛ እንትን ያለ እየተሰቃየ እኔም ደግሞ ይሄን ብር ዛሬ ነገ ትስጠኛለች ብዬ ጠበቅኩኝ። ምንም በቃ ስደውላት አታነሳልኝ፣ ቀጥታ ስደውላት አታነሳልኝ፣ በዋትስአፕ አትመልስልኝ። በቃ እስከምትቀበል ድረስ ሽሮር ስላለች ከተቀበለች በኋላ ግን በቃ ዞር ብላ ቼክ ማታደርገኝ ነው እና በጣም ያስጠላል ወላሂ። እየሰማችሁ ነው። የቆንጽላውም ሆነ ማንም እኔ ጋር መታችሁ ተለጥፋችሁ ታዳምጣላችሁ። በፊክ አካውንት አውቃለሁ እናንተ ጋር እንደምትሰራ ሙሉ እኔ መረጃ አለኝ። ሙኒት ከእናንተ ጋር አብራ እንደምትሰራ እኛን እንደዚህ በፖለቲካ ዙሪያ ውስጥ ምናምን ያለውን እያሳለፈች እንደምትሰጥ በዚህ ስራ ላይ መረጃ እንደምትሰጣችሁ እንዲያሰማራችኋት አውቃለሁ። የራሷን ቮይስ እከፍትልሃለሁ። አብራችሁ ስለምትሰሩ እና ሀፒን አሳዳችሁ ያዛችሁ አይደል? ለምን እሷን አልያዛችሁ? እኛን ለመያዝ ተግታችሁ እየሮጣችሁ ነው። ለምን እሷን አልያዛችሁ? እችን ወንጀለኛ ይሄን ሁሉ ገንዘብ የበላች እናንተ ሙስነኛ አብራችሁ ገንዘብ ስለምትካፈሉ ጉቦ ስለሰጣችሁ ወይስ ከዚህ ወደ እልቂቱ አደረሳችሁ? እነዚህ ልጆች እያለቀሱ ለምን እስከ ቮይስ አሁን በሚደርስበት መንገድ ያደርሳለሁ። እኔ በሚደርስበት መንገድ ለእናንተ እንዲደርስ አደርጋለሁ። በአጠቃላይ ቮይሷንም ደረሰኞችን እያንዳንዳችሁ ላኩ። እኔ ደግሞ እንዴት እንደማደርስህ አሳይሃለሁ። ስልክ ላይ ራስህ ስልክ ላይ አንተ አምባሳደር ምናምን የምትል በጥናት አጥንተን ምናምን ዘመቻ እኛው ላይ ነው እየዘመታችሁ ያላችሁት። ዋነኛዋን ከእናንተ ጋር ተባባሪ እናንተ ኦፊስ 24 ሰዓት እየተመላለሰች ሙኒት አንቺ እኮ መሲ ብርጅስቶን ሪከርድ አድርገሽ ይዘሽ እኮ መከራዋን የምታበያ ሴት እኮ ነሽ። ብዙ ወንጀል አለብሽ። ሰው አስገድለሻል። ሰው አስገድለሻል። እናቴ ትሙት ሪከርዱ አለ። ያውን በማይረባ በ150 ሺህ ብር ነው ሰውን ያስገድልሽው መሀል አዲስ አበባ ላይ። ሳራ ይሄን ታውቂያለሽ፣ መሲ ይሄን ታውቃላችሁ። እሱ ቮይስ ስላለኝ እኔ አውጣዋለሁ። በማይረባ በ150 ሺህ ብር ጭንቀት ላይ ናችሁ። ተወራርታችኋል፣ ተዘራዝራችኋል፣ ብዙ ሚስጥር ተወጣጣችኋል፣ እርስ በርሳችሁ ሪከርድ ተደራርጋችኋል። ግን ልጁ አሁን ከኢትዮጵያ ወጥቶ ጅቡቲ ነው ያለ። ልጁ ይመጣላችኋል። ወንድሙ ማን እንደገደለው የት ቦታ ሂድና ገንዘብ ተቀበል ብለሽ እንደላክሽው የሶስት እህቶቹን ገንዘብ ለአንድ ነጥብ ከምናምን ነው እንደዛ ነው። ሂደ ተቀበል በህግ በተለያየ ነገር ስለ የህግ አካል ከፍለሽ አስደፍተሽዋል። ሬሳው እንኳ በሁለተኛ ቀን የተገኘ ልጁ ጅቡቲ ገብቷል። አሁን ይመጣልሻል። ቤተሰቦቹ እንዳይናገር አስቆልፈሽ ይዘሽዋል። የስ ይመጣል። ማን እንደገደለው የት እንደተጣለ በቪዲዮ በመረጃ ሁሉ ነው። ሂድ ብለሽ የስልክ ልውውጡ ሪከርድሽ፣ ዋትሳፑ ምኑ ልጁ እጅ አለ። ዋትሳፑን ይዞ ግን ስልኩን ይዞ ጥሎባችሁ ሲጠፋ አሁንም ስታፈላልጊው እችን እንግዲህ ከመጣላታችን ጀምሮ ነው ያውቃለሁ። እናንተም መሲ ብርጅስቶንም ሳራም ታውቃላችሁ ይሄንን ፋውል እንደሰራች። ልጁ ይመጣል፣ ባለቤቱ ራሱ ያወራበታል። እንችላ አንላቅም። ወንድና አሁን የገባው አባቱ ሚዩት ነህ፣ አባቱ ሚዩት ነህ፣ አባቱ ሚዩት ነህ። ግንባር ላይ ነው እናውጣ።
እና እኔ እንግዲህ ይሄ ነው ያለኝ እንትን እንግዲህ ምን አለ መሰለህ አሁን መረጃ ነው አይደል የሚፈለገው መረጃ ውሰዱ እየተባለ ነው ገባ ሁሉም ነገር መረጃ ሙሉ ነው መረጃ እንወስድም የምትሉ ከሆነ እንግዲህ ገባ ህዝቡ ነው እንትን ማለት ያለበት ሁሉም ነገር ኤቪደንስ እያለ ዋናው አሁን ወደ 50 ምናምን ደርሳችኋል በሁለት ስልክ ነው የገባው ማነህ ወለየዋ እሷ ነች መሰለኝ አናግራት እዛ ግሩፕ ላይ ያለች ልጅ ነች ወይስ ወለየዋ ሰላም ነው ጆካ አሎ እሺ እኔ እንኳን የሆነ ነገር ልነግርህ ነው እንዲያትቆጣ አንድ ደቂቃ ብቻ ስጠኝ ከዚህ ውጭ ካላጅ እንደ እኔ እናት ምን በእኔ ይፈጅ እንዳትቆጣ ጭራሽ አስፈቅደሽ ማሪ አስፈቅደሽ ለሌላ ነገር ሌላ ቀን አሁን እናንተ በውሸት ምናምን አይደለም ደረሰኛችሁን የመባ ደረሰኝ የ27000 ድርሃሙን ይጋል አስገብቻለሁ አባቱ ሰላም ጆካ እንዴት ናችሁ የት ነሽ አዎ እሺ ሰላም ነሽ እኔ የኤምቢጆ ድርጅት ተብዬን የተበላሁት የሷ ይሁን የሌላ ይሁን ግን አላቅም ከኛ አብረን ምንሰራ ግን በጣም ተበልተናል ኤምቢጆ ነው የሚለው ድርጅቱ ሁይ ጉድ ዘንድሮ እሺ አንቺን ደግሞ በውስጥ ላኪልና እሺ ያስገባሽበትን ደረሰኝ ምናምን ስናይ ማህደር ጥበቡ አበጋዝ ከሆነ ሙኒት ነች እሺ እኔ እንትን ነው መሐመድ ምናምን ነው የሚለው የላክንበት አንድ ድርጅት ውስጥ ነው የምንሰራ ወደ 1 ሚሊዮን ምናምን የተበላ ነው እኛ ብቻ ራሱ 400 ምናምን ሺህ ብር ነው የተበላ ነው ግን ድርጅት አጠቃላይ ወደ 1 ሚሊዮን ምናምን ተበልተናል ኤምቢጆ ነው የሚለው ድርጅቱ እሺ አይ እናትሽ ጉድ ፈላ ዘንድሮ ኧረ ተው ይሄ ቲክቶክ ከመጣ በኋላ የኢትዮጵያ ህዝብ አለቀ ኧረ ዲያ ልጅ አለቀ ኧረ ተው ኧረ ተው በቲክቶክ እየሰበካችሁ የሰው ገንዘብ አትብሉ ተው በአጠቃላይ እናንተ አሁን ቮይሳችሁን ትልካላችሁ ሪከርዳችሁን ትልካላችሁ ምን መሆን አለበት እንዴት መደረግ አለበት ይህን ሪከርድና ደረሰኛችሁን አያይዤ ወደ ሆነ ቦታ አደርስላችኋለሁ እስከ ስም ዝርዝራችሁ ከዛስ አሁን ስራው ያንተ ይሆናል ያንተና አቶ ክቡር አምባሳደር የደህንነት ኃላፊ ከፋህለክ ወንድማችን ሰላም ነው ለኛ ህግ አውጥተህ እኛን እኔ ያው ተሰቃይ ነኝ እናንተ እንዴት እና ሀፒ ተገቡ እንደዚህ በመረጃ በማስረጃ ይሄውን ሁሉ በሚሊዮን የተበሉ ልጆች እያሉ ምን እየሰራችሁ ነው ቂጧ ወደኋላ ያገፋው ቦርጫ ወደፊት የሄደው በሰው ገንዘብ ነው ኮፒ ሊንክ የለም ማህደር ጥበቡ አሁን ነው መርዝሽን ማስተፋሽ ማህደር አማርኛ ስለሚያወራ ኤምባሲ ጋር መደወል ይችላል መረጃ ለመስጠት ስለሆነ